የቃልን ኃይል እንዴት ትገልጻለህ? እንግዲህ ያው እኔ ሃይማኖት ሰው ስለሆንኩ ከዛ ብነሳ አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው በሁሉም ሃይማኖቶች በሁሉም መጽሐፍት ማለት ነው። እንግዲህ ዓለም ሲፈጠርም ብርሃን ይሁን ተብሎ ነው ብርሃን የበራው። ያ በቃል የተፈጸመ ነገር ነው። ከዛ ውጪ እንግዲህ ሁለት ህይወት አለ። አንደኛው እዚህ ምድር ላይ የምንኖርበት ህይወት ነው። ሁለተኛ ከሞት በኋላ ያለው ህይወት ነው። ስለ ሁለቱ ዓለማት መጽሐፍ ቅዱስ ሲናገር የመጀመሪያው ሞትና ህይወት በምላስ እጅ ነው የሚል ቃል አለ። ማለት ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው፣ በሚናገረው ነገር ነው፣ በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው። በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ይላል። ስለዚህ ቃል ይህንን ያህል እጅግ በጣም ወሳኝ የህይወት ክፍል ነው። በሃይማኖት አካባቢም ደግሞ ጸሎት በቃል ነው የሚደረገው፣ ቡራኬ በቃል ነው የሚደረገው። ሰው ንስሐ ቢገባ በቃሉ ነው። ቢጠመቅ ውሃው ላይ ጸሎት ይደረግበታል። ያ ቃል ነው። ውሃው ቃሉና መንፈሱ ነው የሚሰሩት። ስለዚህ ቃል ይህንን ያህል በሁሉም የህይወታችን መንገድ ውስጥ ነው እና ሰዎች ወደ ጋብቻም የሚገቡት ወደ ሌላ ስራም ቢገባ ኢንተርቪው ተደርጎ ነው አይደል? ስለዚህ ያም ቃል ነው፣ በመነጋገር ነው። ጥሩ የተናገረ ሰው ነው የሚቀጠረው፣ ጥሩ ያልተናገረ አይቀጠርም። በየትኛውም ዘርፍ ብናየው በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችለው። ስለዚህ ዓለማችን ከቃል ጋር የተያያዘ ዓለም ነው በአጠቃላይ። ስለዚህ ቃል ይህንን ያህል ኃይል አለው። መልካም። እንግዲህ ንግግሮቻችን ቃላቶቻችን ይህን ያህል አቅም ካላቸው የጥላቻ ንግግር ከሰው አንደበት ለምን ይወጣል? መነሻው ምንድነው ብለህ ታምናለህ? እንግዲህ ያው ውስጥ ያሰበው ነው። አንዳንዴ ሰዎች መጥፎ ነገር ይናገሩና ውስጤ ንጹህ ነው ሊሉ ይችላሉ። የልባቸውን አውርደው ሲጨርሱ ማለት ነው። ግን ማንኛውም ክፉም ጥሩም ነገር የሚወጣው ውስጣችን ከሚያሰላስለው ነገር ነው። እንደውም አንድ አባት ምን አሉ ይባላል፣ አንዲት ሴት እኔ አፌ ለፈልፋል እንጂ ውስጤ ንጹህ ነው ትላቸዋለች። ስትላቸው እሱማ እባብም መርዙን ከተፋኮ ውስጡ ንጹህ ነው ብለው ተናግረው እና አንዳንዴ የምንናገረው ቃል በጣም ከባድ ኃይል እንዳለው አንረዳ። ልጆች በልጅነታቸው ጊዜ በቤተሰቦቻቸው ዱላ ሊወርድባቸው ይችላል፣ ሊገረፉ ይችላሉ። ግን በዱላ የሚደርስባቸው ቅጣት ከሆነ ጊዜ በኋላ ጠባሳው ቁስሉ ይጠፋል። ቃላት ግን አይጠፉም። ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። ሰዎች በቃላት ይሰበራሉ። የማይረሱት ንግግር ሊሆን ይችላልና ህይወታቸውን ሙሉ ያንን እያሰላሰሉና መጥፎ ንግግር፣ የጥላቻ ንግግር፣ ሰዎች ጥሩ ስሜት እንዳይሰማቸው የሚያደርጉ ንግግሮች ኃይላቸው በህይወት ዘመን ሁሉ የሚቀጥል ነውና ያቆሰልነውን የደበደብነውን ሰው ልናከመው እንችላለን። አይምሮ ላይ የተወነውን ሰው አሁን እንግዲህ ዘመናችን የሶሻል ሚዲያ ነው። እንደ የሆነ ቴክስት ማጥፋት ይቻላል ሰውየው ሳያነበው። የተናገርሽውን ቃል ግን ሰውየው ሳያመው ማጥፋት አትችልም። አይምሮ ውስጥ ይቀራል። እድሜውን ሙሉ ያንን እያሰላሰለ አንቺን ባየ ቁጥር ባስታወሰ ቁጥር ይሄ ስሜት እንዲሰማው የሚያደርግ ነው። እንግዲህ የጥላቻ ንግግሮቻችን በዚህ ያህል የሚጎዱን ከሆነ መልካም ንግግሮቻችንን ማየቱ መልካም ይመስለኛል። ከሰዎች መልካም ንግግር በሚወጣበት ጊዜ ማንን ነው የሚጠቅመው ብለህ ታምናለህ? እንግዲህ የንግግር መልካም ንግግር በጣም በቀላሉ ወጪ ሳናወጣ ልንሰጠው የምንችለው ለሰው ልንሰጠው የምንችለው ስጦታ ነው። ልክ ቅድም እንዳልኩት ዓለምን ሲፈጥር እግዚአብሔር ብርሃን ይሁን አለ፣ በዓለም ላይ ብርሃን ሆነ ይላል እና እኛ ያው በእግዚአብሔር ምሳሌ የተፈጠርነው ዓለምን ብርሃን ማድረግ ባንችል የሆነ ሰው ግን ቀን ብሩህ ማድረግ እንችላለን በጥሩ ሰላምታ፣ በጥሩ ንግግርና በመጥፎ ንግግር ደግሞ ቀኑን ማበላሸት እንችላለን። የሚገርመው የምንናገረው ሌላው ቀርቶ አሁን እኔ ለራሴ የምናገረው ቃል እኔ ላይ ኢፌክት አለ። ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል። ለምን? አይምሮአችን የተሰራው የሚሰማውን እያመነ እንዲቀጥል ነው፣ አክት እንዲያደርግ ነው። ስለዚህ ዛሬ ቀኑ መጥፎ ነው ወይም ይሄን ነገር አልችለውም ካልን በራሳችን ላይ ነው። በጎ ንግግር ግን ከስጦታ በላይ ነው። በጣም የሰውን መልካም ንግግር ተናግረን ከምንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሮአቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው። እንግዲህ በእኛ ሀገር ባህል እውነት ለመናገር ማመስገን ላይ በጎ ቃላት መናገር ላይ አሁን ምናልባት የተሻሻለ ሊሆን ይችላል አላቅም፣ ግን እጥረት አለብን። የማመስገን እጥረት አለብን። ሰዎች ለማመስገን ሲሆን ፊትሽ እንዳይሆንብኝ እንጂ ማመስገን በዳሴ ከንቱ እንደም ይባላል እና ማመስገን እንዳይሆንብኝ እንጂ ይላሉ። ስድብ ግን ሲሆን ፊትሽ እንዳይሆንብኝ አይሉ።
ሙልጭ አድርገው ነው የሚሳደቡት። እና እንደውም አንድ ጊዜ የስነ ጽሁፍ መምህር ሆኖ ደበበ ሰይፉ የሚባለው ደራሲ ተማሪዎቹን አንድ የክፍል ስራ ይሰጣቸዋል። ምን ያደርጋል? አንዲት በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ እስቲ አመስግኗት ይላል፣ በቅጥነቷ ማለት ነው። እና በቃ እንደው በቻሉት ሸንቃጣ ምናምን ብለው 1 2 3 ቃል ተናገሩ። አሁን ደግሞ ስደቧት አላቸው። ሲላቸው እንደ ዝናብ ነው ያወረዱባት ማለት ነው። በጣም ብዙ ስድብ ስለ ቅጥነቷ። ወፍራም ሴት ደግሞ አቁሞ አመስግኗት፣ መጀመሪያ አመስግኗት አለ። ጥቂት ቃላት ድንቡሽቡሽ ምናምን አሉ። ከዛ ወደ ምስጋናው ሲመጣ፣ ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው። ምንድነው ይህንን ማንሳት የፈለገው? የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል። ቃሉ ስለሌለ አይደለም፣ ስለማንጠቀምበት። ስለዚህ ምስጋና በጣም ኃይል እንኳን በጥሩ ቀርቶ እንደውም በቤተክርስቲያን ወድሶ በዘይኮነ ድልወቱ የሚል ቃል አለ። ባይገባው ማመስግነው። ምክንያቱም ምስጋና ለሰው ኃይል ይጨምርለታል። እና ምን ሰራበት መስሪያ ቤት አብረውን የሚሰሩትን ሰዎች ቤተሰቦቻችንን የምንናገረው ጥቂት ቃል ይሰራቸዋል። ለህፃናት ለምን ደግሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ። እና መጽሐፍ ቅዱስ ይገርምሻል፣ መሳደብን ከመግደል ያነጻጽረዋል ክርስቶስ። ወንድሙን ደንቆሮ የሚል ነፍሰ ገዳይ ነው፣ ለማጋነን ምናምን አይደለም። አንድ ልጅ ህፃን ሆኖ አንተ ደደብ ተማሪ ነህ ተብሎ ካደገ በጣም ይቸገራል ወደ ጥሩ ውጤት ለመምጣት። ያ ቃል ይገለዋል ነው። ስለዚህ ሰዎችን በንግግር ብቻ ከፍ ማድረግም ዝቅ ማድረግም መስበርም እንችላለንና መልካም ንግግር ግን ሰዎችን ይሰራቸዋል። በትዳርም ላይ በማንኛውም በቤተሰብም ላይ በማህበራዊ ህይወታችንም ላይ ሰዎችን በጥሩ ቃል ብንናገር ከምንሰጠው ከሌላ ስጦታ በላይ ያ ኃይል አለው በእነሱ ላይ። ብዙዎቻችን እኔንም ጨምሮ አንደበታችንን መግራት ይከብደናል እና እንዴት ነው አንደበታችንን መግራት የምንችለው? እንግዲህ ተፈጥሮ አፈጣጠራችን ራሱ የራሱ ትምህርት አለ። ከአንገት በላይ ያለውን አካላችን ስናይ 2 አይን አለን፣ 2 ጆሮ አለን፣ 1 ምላስ ነው ያለን። በቁጥር እንኳን ብናየው 2 ቢሆን ምላስ ምን እንደሚፈጠር እንግዲህ እንዲሁም አልተቻለም። በአንዱ ብዙ ችግር እያየን ነው። 2 ምላስ ቢኖረው ሰው ምን እንደሚያደርግ አስቢው። በፈለግነው ሰዓት ነው የምንናገረው። ደግሞ 2 ራሱ በደንብ ሴኩር የሆነው አካል ነው ምላስ። ከንፈር አለ፣ ከዛ ጥርስ አለ። እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው። ግን እኛ ከአይንና ከጆሮ በላይ ሰው ከመስማት ይልቅ ለመናገር ይፈጥናል። እና ሰው ለመናገር የዘገየ ይሁን ይባላል። የዘገየ ማለት ለማሰብ ጊዜ እንዲኖረው የምትናገረው ቃል። በተለይ ኢሞሽናል በሆነ ሰዓት አንደበት መግራት የሚቻለው ምንድነው? ስሜታዊ በሆነ ሰዓት መናገር የለብንም። በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። በወቅቱ በጣም ደስ ብሎት ብዙ ነገር ይልና በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸትበት ሊሆን ይችላል። ዘግይቶ መናገር በጣም ወርቃማው ህግ ነው ለንግግር አንደበትን ለመግራት። ከዛ ውጪ ከተፈጥሮ መማር፣ ለመስማት መፍጠን፣ ለማየት መፍጠን፣ ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው። መልካም። እንግዲህ አንዳንዴ ደግሞ ንግግሮች ሲነገሩ ተቀባዩ ንግግሩን የሚቀበለው ሰው አንደበት እንዳለ ሁሉ ጆሮም ደግሞ የራሱ የሆነ ድርሻ አለውና ስንሰማ በምን መልኩ ልንሰማ ይገባናል ነገሮችን? በመሰረቱ አስተያየትም ስንሰጥ ኮንስትራክቲቭ ክሪቲሲዝም ይባላል፣ ወይም ይሄ ገንቢ አስተያየት ማለት ነው። እና አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰውን ሊያስከፋ ይችላል። አንዳንዴ እኔ እኮ ለእሷ ብዬ ነው ለሱ ብዬ ነው እኮ የተናገርኩት ይልና ሰው ግን የሚናገርበት መንገድ ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል። ቀላል ምሳሌ ልስጥሽ። ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ እና ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ማለት ያለበት ለምንድን ነው ጫማው የጠበባት? እግሯ ትልቅ ስለሆነ ነው። ግን እግርሽ ትልቅ ነው ቢላት ሁለተኛ እዛ ጫማ ቤት አትደርስም። ጫማው ጠቦሻል ካለ ግን ጠቦኛል ብላ ትመለሳለች። ግን ሐሳቡ አንድ ነው። ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው። ስለዚህ ሐሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙን አንዳንዴ ከበጎ መጀመር ሊሆን ይችላል። አስተያየትም እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም በባህላችን። አሁን አመስጋኝ ሰዎች አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ ነው የሚታዩት። አመስጋኝ ከሆነ ተሳዳቢ ከሆነ ደግሞ ሐቀኞች ናቸው። እሱ ፊት ለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል። መሳደብ የሐቀኝነት፣ ማመስገን ደግሞ የልወደድ ባይነት ምናምን አይደለም።
እውነት እንግዲህ በሁለቱም ነው በመጥፎም በጥሩም እውነቶች አሉ አይደል ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት